ግስቱ ተገናኙ። ሁለቱም ተመክረዋል አይደል? የውሻ ቡችላም ተመክራለች፣ የበግ ግልገልም ተመክራለች። ተገናኙ። ከዛ ሲጫወቱ ከቆዩ በኋላ የውሻ ቡችላ በተመከረችው መሰረት ምን አለች? ነይ ወደ ውሃ እንውረድ፣ ውሃ እንጠጣ አለች። በዚህ ሰዓት የበግ ግልገል ደግሞ ምን አለች? አይ እናንተ ቤት የተመከረው እኛም ቤት ተመክሯል፣ ማንም ሞኝ የለም። ስለዚህ ወገኖቼ ክፋትም በክፋት በመለስን ቁጥር ዲያብሎስ በዛው መጠን እዛኛው ሰው ላይ የሚያሳርፈው ክፋት አለ። ስለዚህ ትዕቢት ከውስጣችን ሲመጣ፣ በጎ ንግግር ሲጠፋ በዛው መጠን እኛም ላይ የሚመጣብን አደጋ አለ። ስለዚህ መለያየት ይመጣል፣ አለመግባባት ይመጣል፣ ግጭቱ እየበለጠ እየጨመረ ይመጣል እና ከዚህ ሁሉ ለመጠበቅ ነው አሁን አባታችን ክፉን በበጎ ማሸነፍ፣ ክርስቶስን መምሰል እንደ በጎች በተኩላዎች መካከል ታውቃላችሁ፣ ተኩላና በግ አይደለ?